በማንነት ላይ ያተኮሩ ጥቃቶችን ኢትዮጵያ ውስጥ ቀደም ሲል የኢትዮጵያ ሰብአዊ መብት ጉባኤ እያለን ገጠር በየመንደሩ በየአድባራቱ የተገኘን ግጭት ባለባቸው ቦታዎች ሁሉ እንመዘግብን እናጣራ ነበር እና ኢትዮጵያ ውስጥ በማንነት ላይ ያተኮሩ ጥቃቶች በተለይም ደግሞ በአማራ ብሔር ተወላጆች እና በኦርቶዶክስ እምነት ላይ ያነጣጠሩት ጥቃቶች ምክንያቶቻቸው ምን እንደሆኑ በግልጽ ይታወቃል። በደንብ በጥናት የተደገፈ የተፈጸሙትም ጥፋቶች ዶክመንት ተደርገዋል። ወደ ኋላ 3-4 አስርት ዓመታት ብመልሳችሁ በአርሲ፣ በአርባ ጉጉ፣ በበደኖ፣ በዋተር አሰቦት ገዳም የነበሩ መነኮሳት ይህን ዓለም በቃን ብለው ከዚህ ዓለም ከመንግስትም ከህዝብ ምንም አንፈልግም ብለው ደረቅ ዳቦ እየበሉ የጉድጓድ ውሃ እየጠጡ ጸሎት ብቻ ህይወታቸውን ያደረጉ የ70 ዓመት የ80 ዓመት አዛውንቶች ከነቆባቸው እየተገፉ ገደል ውስጥ የተጨመሩበት ታሪክ ያን ታሪክ ምንም እንዳልተፈጠረ የቆጠረ ህዝብ ያን እልቂት በጊዜ ማስቆም ያልቻለ ህዝብ ዛሬ ያለበት ደረጃ ላይ ቢደርስ አይገርምም። እና ኢትዮጵያ ውስጥ አንደኛ በማንነት ላይ ያተኮረው ፖለቲካ መረን ለቆ በታሪክ ኢትዮጵያ ውስጥ ለተፈጸሙት ስህተቶች ብቻ እኮ አይደለም በትርክት ለተፈጠሩ ስህተቶች ሁሉ ባለቤት ተሰጥቶታል። ኢትዮጵያ ውስጥ ፖለቲከኞች ራሳቸውን ለማደራጀት ድጋፍ ለማግኘት ሲሉ ቁጭ ብለው የጻፏቸው ተረቶች ነፍስ ዘርተው ኢትዮጵያ ውስጥ ለነዛ ጥፋቶች አማራ እንደ ማህበረሰብ፣ ኦርቶዶክስ እምነት እንደ እምነት የወንጀሎቹ ባለቤት ተደርገው ተወስደው ያ ሲነገረው ያደገ ያን ሲማር ያደገ ወጣት ዛሬ አውሬ ሆኖ በቤተ ክርስቲያን ላይ ቢነሳ ቀሳውስቶችን ቢያዋርድ መነኮሳትን ቢደፍር አይገርመኝም። ፍሬውን ነው እያየን ያለነው። ገንዘብ ተበጅቶለት መዋቅር ተዘርግቶ በመንግስት መገናኛ ብዙሃን ፕሮፓጋንዳ እየተሰራ የኦርቶዶክስ እምነት ውስጥ ኦሮሞ፣ አማራው፣ ትግሬው በሌላ እምነት ያለው ሁሉ በብሔር ደግሞ የአማራ ተወላጆች እየተሳደዱ እንዲገደሉ የተደረገው አንዱ ምክንያት በዚህ እኩይ የሆኑ ክፉ እሳቤ የተጠናወታቸው ፖለቲከኞች በመጽሐፍ፣ በሐውልት፣ በፊልም በምን የሰነዱትና እያስተማሩ የቀረጹት ትውልድ ዛሬ ሜጫ ይዞ ሰው ሲገል ራሱ ሰው የሚገል አድርጎ አይሰማውም። አንድ አማራ የሚባል አውሬ አንድ ኦርቶዶክስ የሚባል አውሬ እንደሚያጠፋ አድርጎ ነው የሚሰማው። ምክንያቱም ያሰለጠኗቸው እንደዛ አድርገው። ይሄ የሀገር ውስጥ ፖለቲካ ክሽፈታችን ውጤት ነው። ሁለተኛውና አሰቃቂው ነገር ደግሞ ኢትዮጵያ ከተቀመጠችበት የጂኦግራፊ አቀማመጥ ጋር ተያይዞ ለአረቡ ዓለም በጣም ቅርብ ስለሆነች አክራሪ ሙስሊሞች አላልኩም፣ አክራሪ የእስልምና እምነት ተከታዮች ኢትዮጵያን ሲኦል ለማድረግ ያንን የአፍሪካ ቀንድ የክርስቲያኖች ጠፍተው የሙስሊም ዓለም እናደርጋለን ብለው አስበው ተነስተው መጀመሪያ ታርጌት ያደረጉት ኢትዮጵያን ነው። በጣም ከፍተኛ በብዙ ሚሊዮን ዶላር ነው ኢንቨስት የተደረገው ከአክራሪ ሀገሮች። በእስልምና ኢትዮጵያ ውስጥ ያለው የእስልምና ምክር ቤት የማያውቃቸው መስጊዶች ተሰርተዋል። እኔ ቦታው ድረስ ሄጄ ሐረር ታቦት ላይ ድንጋይ ተወርውሮ ታቦት የተሸከሙ ለጥምቀት የወጡ አባቶች ተፈንክተው የዛሬ 20 ዓመት ግድም ጉዳዩን ላጣራ ሄጄ ከመስጊድ ውስጥ ሆነው ድንጋይ ወርውረው ታቦት የመቱ አባቶችን የፈነከቱ ሰዎች እነማን ናቸው የሚለውን የዛ የሐረር የእስልምና አስተዳደር ጋር ስንሄድ ይሄ መስጊድ በጣም ትልቅ መስጊድ ነው። ከኛ ቁጥጥር ውጪ ነው። እኛ እናስተዳድረው። ማን እንዳሰራው ማናውቅ። የውጭ ኃይሎች ናቸው ገንዘብ ልከው ያሰሩት እና ትንሽ ኮሽ ሲል
በየገጠሩ ያለውን የእስልምና አክራሪ እስልምና የሚከታተሉ ሰዎችን ኑ ተወረናል ብለው ጠርተው ክርስቲያኖችን ሲያስገድሉ ያጣራናቸው ዶክመንቶች ተሰንደዋል። ግን ለብዙ ዓመት ቢጮህ ሰሚ የለም።